ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዕ አቡነ ገሪማ ሕግን ጠንቅቀን በማወቅ የቤተ ክርስቲያናችንን መብት ማስጠበቅ ይገባል ሲሉ አሳሰቡ። የጌዲዮ ኮሬና ቡርጂ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ገሪማ በሀገረ ስብከቱ የሕግ ክፍል አብይ ኮሚቴ አማካኝነት የተዘጋጀ የሕግ ስልጠና መሰጠቱን ተከትሎ ነው ይህንን ያሉት። ስልጠናው ስለ ሕግ ምንነት፣ መብቶችና ስለ ንብረት ሕግ እንዲሁም ውሎችና ስለ አሰሪና ሰራተኞች ሕግ ትኩረት ያደረገ ስልጠና በባለሙያዎች ተሰጥቷል። በአጠቃላይ ተቋማዊ አሰራርን በሕግ ማዕቀፍ ውስጥ ለመምራትና መብትን ለማስጠበቅ የሚችሉ የፍትሐ ብሔርና የወንጀል ሕግ መሰረታዊ ነጥቦችን ያካተተ እንደነበር ከሀገረ ስብከቱ ያገኘነው መረጃ ያመላክታል። ብፁዕነታቸው በተሰጠው ስልጠና የተሰማቸውን ደስታ ገልጸው የቤተ ክርስቲያን ሀብቶቿ ልጆቿ ናቸው በማለት እንዲህ ያሉ ስልጠናዎች ሁሉም አካል ስለ ሕግ በትክክል እንዲያውቅና ቤተ ክርስቲያንም መብቷን በሕግ አግባብ እንዴት ማስጠበቅ እንዳለባት ለማስገንዘብ ከፍተኛ አስተዋጽኦ እንዳለው ጠቁመዋል። ጅማ ሀገረ ስብከት ከ80 በላይ አዳዲስ አማንያን መጠመቃቸው ተገለጸ። በጅማ ሀገረ ስብከት በኖኖ ቤንጃ ወረዳ የተለያዩ እምነቶችን ይከተሉ የነበሩ 81 አዳዲስ አማንያን ተጠምቀው የሥላሴ ልጅነትን አግኝተው ወደ ቅድስት ቤተ ክርስቲያን ኅብረት መቀላቀላቸውን የሀገረ ስብከቱ ሕዝብ ግንኙነት አሳውቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ሳናውቅ እንድንርቅ ያደረገን የቋንቋ ተደራሽነት ነው ሲሉ አዳዲስ አማንያኑ ጠቁመዋል። በተለይም በገንዛ ቋንቋችሁ ካልተማራችሁና ካልጸለያችሁ ጸሎታችሁ አይሰማም በሚል የሐሰት ትምህርት አጥረው እንደነበር አንስተው ስለተሰጣቸው ትምህርት አመስግነዋል። የቱርኪዮ መንግስት የማር ገብርኤል ገዳም መሬቶችን ለሶሪያ ኦርቶዶክስ ቤተ ክርስቲያን መለሰ። የሀገሪቱ መንግስት የ1800 ዓመት ዕድሜ ባለቤት የሆነውን የገዳሙን መሬቶች የመለሰው የቱርክ ሪፐብሊክ ፕሬዝዳንት ረሲብ ጣይብ ኤርዶሃን በአንካራ በሚገኘው ቤተ መንግስት ብፁዕ ወቅዱስ ማር አግናጢዮስ ኤፍሬም ዳግማዊ የሶሪያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ተቀብለው ማነጋገራቸውን ተከትሎ ነው። ቅዱስነታቸው የገዳሙ መሬቶች ለቤተ ክርስቲያኒቱ ታሪካዊ ንብረቶች መሆናቸውን መንግስታቸው ተረድቶ እንዲመለሱ ላደረገላቸው ድጋፍና ትኩረት ለፕሬዝዳንቱ ምስጋናቸውን አቅርበዋል። በተጨማሪም በኢስታንቡል የሚገኘው የቅዱስ ኤፍሬም ቤተ ክርስቲያን ግንባታ ለመደገፍ ላደረጉት አስተዋጽኦ ፓትርያርኩ አክለው ምስጋናቸውን አቅርበዋል። ባደረጉት ውይይት ላይም በቱርኪዮ የሚገኙ የቤተ ክርስቲያኒቱ ተቋማትና ምዕመናን ጉዳዮች ዙሪያ ቀጣይነት ያለው ግንኙነትና ትብብር ማድረግ አስፈላጊ መሆኑን ገልጸዋል። መረጃውን ከዩኒቨርሳል የሶሪያ ቤተ ክርስቲያን የፌስቡክ ገጽ ላይ ነው ያገኘነው። በማህበረ ቅዱሳን የጦጫ ወረዳ ማዕከል በኦርቶዶክሳውያን መኖሪያ ቤት ተገኝተው የቤት ለቤት መንፈሳዊ አገልግሎት አከናውነዋል። ይህ የቤት ለቤት አገልግሎት ቤተ ክርስቲያን ወደ ምዕመናን ደጃፍ ወርዳ ሕመምተኞችን በማጽናናት የተጎዱትን በመደገፍና የምትፈጸመው የነፍስ አድን ተልእኮ ነው ሲል ማዕከሉ ገልጿል። በዚህም መሰረት ይህ መንፈሳዊ አገልግሎት ተጠናክሮ እንዲቀጥልና በየአካባቢው በስፋት እንዲዳረስ የምዕመናን ተሳትፎ ወሳኝ መሆኑ ተመላክቷል። በማህበረ ቅዱሳን የጎንደር ማዕከል የከፍተኛ ትምህርት ተቋም ተማሪዎች የኪነ ህንፃ ውድድር ተካሄደ። በማዕከሉ በጎንደር ዩኒቨርሲቲ የፋሲል ግቢ ጉባኤ የአርኪቴክቸር ትምህርት ክፍል ተማሪዎች የኪነ ህንፃ ውድድር አካሂደዋል። የኪነ ህንፃ ንድፉ ትውፊቱን የጠበቀ የቤተ ክርስቲያን አሰራርን የተከተለና መካተት ያለባቸውን ግብዓቶችን ማሟላታቸውን በምህንድስና ክፍል ኃላፊውና አማካሪዎች እገዛ እየተደረገላቸው ቆይተው ትናንት ሰኔ 17 ቀን 2018 ዓ.ም የመጨረሻ ውድድራቸውን ማካሄዳቸውን ማዕከሉ ገልጸዋል። በዚህ የውድድር መርሃ ግብር ላይም ሊቃውንተ ቤተ ክርስቲያን፣ ወላጆችና ጥሪ የተደረገላቸው እንግዶች ተገኝተዋል። በተያያዘ ዜና በማዕከሉ የግቢ ጉባኤ ማስተባበሪያ ዋና ክፍል በነገው ዕለት ሲያስተምራቸው የቆዩ የግቢ ጉባኤ ተማሪዎችን ያስመርቃል። የምረቃ መርሃ ግብሩን በማራኪ ግቢ ጉባኤ የሚካሄድ ሲሆን በዕለቱ ተመራቂ ተማሪዎች፣ ወላጆች፣ የማዕከላዊ ጎንደር ሀገረ ስብከት የመምሪያ ኃላፊዎችና ሊቃውንተ ቤተ ክርስቲያን ይገኛሉም ተብለዋል። ተመልካቾቻችን ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።